ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይዛ እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251 እያስቀደማችሁ በ9 78 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው አረፍተ ነገርን እየመሰረት የምናነብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ ስራ የማንነት መገለጫችን ነው። 4 ነጥብ። ስራ የማንነት መገለጫችን ነው የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ስራ 1፣ የማንነት 2፣ መገለጫችን 3 ነው 4። እንደገና ስናነባቸው ስራ የማንነት መገለጫችን ነው የሚል ይሆናል ማለት ነው። የማይወዳደር ሀብት ቢኖር ጤና ነው 4 ነጥብ። የማይወዳደር ሀብት ቢኖር ጤና ነው የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት የማይወዳደር 1 ሀብት 2 ቢኖር 3 ጤና 4 ነው 5 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው የማይወዳደር ሀብት ቢኖር ጤና ነው የሚል ይሆናል ማለት ነው። ስንኖር እንደ ራሳችን መሆን አለበት 4 ነጥብ። ስንኖር እንደ ራሳችን መሆን አለበት የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ስንኖር 1 እንደ 2 ራሳችን 3 መሆን 4 አለበት 5 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ስንኖር እንደ ራሳችን መሆን አለበት የሚል ይሆናል ማለት ነው። መተሳሰብ የሌለው ኑሮ ከንቱ ነው 4 ነጥብ። መተሳሰብ የሌለው ኑሮ ከንቱ ነው የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት መተሳሰብ 1 የሌለው 2 ኑሮ 3 ከንቱ 4 ነው 5 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው መተሳሰብ
የሌለው ኑሮ ከንቱ ነው የሚል ይሆናል ማለት ነው። ዳ ን ኤ ል ዳንኤል ሁ ል ጊ ዜ ሁልጊዜ መ ቀ ለ ድ መቀለድ ይ ወ ዳ ል ይወዳል። 4 ነጥብ። ዳንኤል ሁልጊዜ መቀለድ ይወዳል የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ዳንኤል 1 ሁልጊዜ 2 መቀለድ 3 ይወዳል 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ዳንኤል ሁልጊዜ መቀለድ ይወዳል የሚል ይሆናል ማለት ነው። ለ እ ና ት ለእናት የ ማ ይ ከ ፈ ል የማይከፈል መ ስ ዋ እ ት መስዋዕት የ ለ ም የለም 4 ነጥብ። ለእናት የማይከፈል መስዋዕት የለም የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ለእናት 1 የማይከፈል 2 መስዋዕት 3 የለም 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ለእናት የማይከፈል መስዋዕት የለም የሚል ይሆናል ማለት ነው። ሀ ላ ፊ ነ ት ን ኃላፊነትን በ ት ክ ክ ል በትክክል መ ወ ጣ ት መወጣት አ ለ ብ ን አለብን 4 ነጥብ። ኃላፊነትን በትክክል መወጣት አለብን የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ኃላፊነትን 1 በትክክል 2 መወጣት 3 አለብን 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ኃላፊነትን በትክክል መወጣት አለብን የሚል ይሆናል ማለት ነው። ጠቅለል ስናደርጋቸው ስራ የማንነት መገለጫችን ነው። የማይወዳደር ሀብት ቢኖር ጤና ነው። ስንኖር እንደ ራሳችን መሆን አለበት። መተሳሰብ የሌለው ኑሮ ከንቱ ነው። ዳንኤል ሁልጊዜ መቀለድ ይወዳል። ለእናት የማይከፈል መስዋዕት የለም። ኃላፊነትን በትክክል መወጣት አለብን የሚሉ አረፍተ ነገሮችን መመስረትና ማንበብ ችለናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስልካችን ከቪዲዮ ታች ስለምናስቀምጥ በኢሞ በቴሌግራም እና በዋትስአፕ ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው